በዚህ ሳማርረው ቢመጣስ የባሰው። የዛሬ 14 ዓመት ሞት የምወደው አባቴን በድንገት ሲመነትፈኝ እግዚአብሔርን አኩርፌው ነበር። የሰጠኝን ሲወስድብኝ ካላስቀርህልኝ እፍ ብሎ ነፍስ የዘራበትን ሲገድልብኝ ካላኖርክልኝ ብዬ መቼም የማላሸንፈው ጠብ ውስጥ ገባሁ። ተንደፋደፍኩ፣ ተፍጨረጨርኩ፣ በከንቱ ተፍገመገምኩ። ዓመታት አልፈው ጊዜ ቁስሌን ጠባሳ ካደረገው በኋላ የሚወዱት የሞተባቸው ወዳጆቼ የአባትሽን ሞት እንዴት ለመድሽው? እንዴትስ ተቀበልሽው? ብለው ምክር ቢጤ ሲጠይቁኝ መልሴ ባለምደውስ ምን ልለውጥ፣ ባልቀበለውስ ምን ላመጣ የሚል በዚህ ሳማርረው ቢመጣስ የባሰው በሚል የሚደመደም ነበር። በቅርቡ የመስፍን ወንደሰንን የምትጣፍጥ መጽሐፍ ሸሙኔን ሳነብ ግን ዋናው ገጸ ባህሪ ሸሙኔ በዚህ ጉዳይ ለዓመታት ልልፈልጌ ቃላት ያላገኘሁለት ስሜቴን ፈትፍቶ ሲናገርልኝ አገኘሁት። ላካፍላችሁማ። አንድ ቀን ሸሙኔ አሉ ሸሙኔን፣ እግዚአብሔርን አኩርፈህ ነበር የሚባለው እውነት ነው? እንዴታ! ከቶ ምን ቢያደርግህ ታለቃህ ተጣላህ? ይህ አለቃ አካላቴን በሞላ በእሳት ገረብ ቢመታኝ አዲያ አሁን ጠብነህ እርቅ ተርቅም ሽርክ። አንተ ሆዬ በእሳት ጎረብ የመታህን የታረቅኸው ምን ቢክስህ ነው? መቼ ክሶኝ? ማን ቢያሸማግልህ ነው? መቼ አሸማግሎኝ? ታዲያ እንዲያ ተበድለህ አለ ሽማግሌ አለ ካሳ እንዴት ታረቅህ? በዛችሁ በመታኝ ሊደግመኝ ሲቃጣኝ። ሐዘን ላይ ያላችሁ ከዳግመኛ ሐዘን ይጠብቃችሁ። አመሰግናለሁ።